አጎር የተናገራቸው ምሳሌዎች። የያቄ ልጅ የአጎር ቃል ይህ ነው። ይህ ሰው ለኢቲኤልና ለውካል ተናገረ። እኔ ከሰው ሁሉ ይልቅ ጅል ነኝ፣ ሰው ያለው ማስተዋል የለኝም፣ ጥበብን አልተማርሁም፣ ስለ ቅዱሱም ዕውቀት የለኝም። ወደ ሰማይ የወጣ የወረደስ ማን ነው? ነፋስን በእጁ ሰብስቦ የያዘ ማን ነው? ውኆችንስ በመጎናጸፊያው የጠቀለለ ማን ነው? የምድርን ዳርቻዎች ሁሉ የወሰነ ማን ነው? ስሙ ማን ነው? የልጁስ ስም ማን ነው ይባላል? የምታውቅ ከሆነ እስኪ ንገረኝ። የእግዚአብሔር ቃል ሁሉ እንከን የለበትም። እርሱ ለሚታመኑበት ሁሉ ጋሻቸው ነው። በእርሱ ቃል ላይ አንዳች አትጨምር፣ አለዚያ ይዘልፍሃል፣ ሐሰተኛም ያደርግሃል። እግዚአብሔር ሆይ ሁለት ነገር እለምንሃለሁ፣ እነዚህንም ከመሞቴ በፊት አትከልክለኝ። ሐሰትንና ሐሰት መናገርን ከኔ አርቅልኝ። ድህነትንም ሆነ ብልጽግናን አትስጠኝ፣ ብቻ የዕለት እንጀራዬን ስጠኝ። ያለዚያ ግን ያለ ልክ እጠግብና እክድሃለሁ። እግዚአብሔር ማን ነው እላለሁ፣ ወይም ድሃውንና እሰርቃለሁ፣ የአምላኬንም ስም እሰድባለሁ። አገልጋይን በጌታው ፊት በክፉ አታንሳው፣ አለዚያ ይረግምና ጉዳት ያገኛል። አባቱን የሚረግም እናቱን የማይባርክ ትውልድ አለ። ራሳቸውን ንጹሐን አድርገው የሚቆጥሩ ሆኖም ከርኩሰታቸው ያልነጹ አሉ። ዓይናቸው ትዕቢተኛ የሆነ አስተያየታቸው ንቀት የሞላበት፣ ድሆችን ከምድር ችግረኞችንም ከሰው ዘር መካከል ለማጥፋት ጥርሳቸው ሰይፍ የሆነ መንጋጋቸውም ካራ ይሆናሉ። አልቅት 2 ሴት ልጆች አሉት። ስጡን ስጡን እያሉ ይጮኻሉ። ፈጽሞ የማይጠግቡ 3 ነገሮች አሉ። በቃኝን ከቶ የማያውቁ 4 ናቸው። እነርሱም መቃብር፣ መካን ማኅፀን፣ ውሃ ጠጥታ የማትረካ ምድር፣ በቃኝ የማይል እሳት ናቸው። በአባት ላይ የምታፌዝ ዓይን፣ የእናትንም ትእዛዝ የምትንቅ የሸለቆ ቁራዎች ይጎጠጉጧታል፣ ጆፌ አሞራዎችም ይበሏታል። እጅግ የሚያስደንቁኝ 3 ነገሮች አሉ፣ የማላስተውላቸውም 4 ናቸው። የንስር መንገድ በሰማይ፣ የእባብ መንገድ በቋጥኝ፣ የመርከብ መንገድ በባህር፣ የሰውም መንገድ ከሴት ልጅ ጋር ናቸው። የአመንዝራይቱ መንገድ ይህ ነው፣ በልታ አፏን በማበስ ምንም የሰራው ጥፋት የለም ትላለች። ምድር በ3 ነገር ትናወጣለች፣ እንዲያውም መሸከም የማትችላቸው 4 ነገሮች ናቸው። ባሪያ ሲነግስ፣ ሰነፍ እንጀራ ሲጠግብ፣ የተጠላች ሴት ባል ስታገባ፣ ሴት ባሪያ በእመቤቷ እግር ስትተካ። በምድር ላይ 4 ነገሮች ትንንሽ ናቸው፣ ሆኖም እጅግ ጠቢባን ናቸው። ጉንዳኖች ደካማ ፍጡራን ናቸው፣ ሆኖም ምግባቸውን በበጋ ያከማቻሉ። ሽኮኮዎች አቅመ ደካማ ናቸው፣ ሆኖም መኖሪያቸውን በቋጥኞች መካከል ይሰራሉ። አንበጦች ንጉሥ የላቸውም፣ ሆኖም ቅደም ተከተል ይዘው ይጓዛሉ። እንሽላሊት በእጅ ትያዛለች፣ ሆኖም በቤተ መንግሥት ትገኛለች። አረማመዳቸው ግርማዊ የሆነ 3 ነገሮች አሉ፣ እንዲያውም በሞገስ የሚጎማለሉ 4 ናቸው። ከአራዊት መካከል ኃይለኛ የሆነው ከምንም ነገር ፊት ግንባሩን የማያጥፋው አንበሳ፣ ጎርደድ ጎርደድ የሚል አውራ ዶሮ፣ አውራ ፍየል፣ እንዲሁም በሰራዊቱ የታጀበ ንጉሥ ናቸው። ተላላ ሆነህ ራስን ከፍ ከፍ ካደረግ ወይም ክፉ ነገር ካቀድ እጅን በአፍህ ላይ አድርግ። ወተት ሲናጥ ቅቤ እንደሚወጣው፣ አፍንጫን ሲያሹት እንደሚደማ፣ ቁጣን ማነሳሳትም ጥልን ይፈጥራል።